አለፍ እንደር ሰራተኛ ሆን እየጨመረ መጣ ነገር ጉያሱ ሊቀርቀበ ወንድ ስንዱ ቢሰልጥሪ ደረማ ዛሬ አንድ መልእክት ነግራችኋለሁ። አርዱ በርካቶ ኪሰኒካ ስራታችሁ ለምትቸገሩ ሰወሩጂ ነፍሰሪ ጋር ብዙ ቦታ ተወዳድራችሁ የተቸገራችሁ ወዱለን በልበሉ ዶክተሪ ከደብደ ምንም ያልተሳካላችሁ ወንድ ተቆለ ካይሰኒን ታይ አምላካችሁ በድንገት መጥቶ ስራችሁን ይሰራል። እንደምታይ ነገር ተስፋ እንኳን የሌለበት ጊዜ ውስጥ ነው። ባሪሱኒ ባራማ ከነዋና ከነዋን ደንሳለ ባራርጋኒኒ ምናልባት እግዚአብሔር ቃል ሲናገር አንተ የኔ አይሆንም ልትል ትችላለህ። አጣመታ ወጀት ከለዳ ጌታኩም ከጋፈት ሱን ዱስላንታ ተጭፈደን በጊዜ ሳይሆን በጊዜው የሚመጣ አምላክ የታመነ ነው። ሃሌሉያ እዚህ ቦታ ደቀ መዛሙርቶች ቤታቸውን ዘግተው ፈርቶ እንሞታለን ብለው ተንቀጥቅጠው ቁጭ ብለዋል። ፉላታና ጠብዲ ወረመረዱ ይፊ ወሪማንቹ ፈተማን ከሶዳን ታቱ ከሞት የሚያድን ክርስቶስ ሳያውቁ በተዘጋ ቤት ውስጥ ድንገት መጥቶ ቆመ። አቶጃላ ሃሌሉያ ክርስቶስ ሲመጣ አንተ ማወራኸሰ የወንዱ ፈትንፔ እሱ ሲመጣ አንተ አታውቅም። እንታስሩ እሱ በድንገት ይመጣ የሩፍ ሰይና ካከጂጂ የሩፍ ካከሙሜ ሃሌሉያ አሉ ሲታነቡ ዘቦታ መጥቶ ዝም ብሎ ይላል ዱብታ የሉ ቢሰሊ አካሉ ማደመ ጌታ ኢየሱስ ክርስቶስ ለደቀ መዛሙርቶች ተስፋ ሰጥቶ ነበር። በዮሐንስ ክርስቶስ አብዲ ከነብድረ ዮሐንስ 14:27 ላይ ሲታነቡ ዮሐና ብለን ያፍርድ ይጋሚተርገዱ እኔ ሰላምን እሰጣቸዋለሁ አነጋሽ ይዘልይከን ብሎ ተስፋ ሰጥቷቸዋል። ታንዱ በብዲን እንዲወራ ለዛ መጥቶ ሰላም ለእናንተ ይሁን አለ። አተበርባችን ሰላም በተግባር ሰጣቸው። እስትንፋስን የሚፋለባቸው መንፈስ ቅዱስን ሞላባቸው። ሃሌሉያ ዛሬ የምንጠብቀው ተስፋ ኢየሱስ ይመጣል። መንፈሱን ይጨምርብናል። ችግሮችንንም ይጨርሳል። ሃሌሉያ ኢየሱስ ክርስቶስ ጎፍታ ዛሬ ይዤላችሁ የመጣው ቃል ኢየሱስ እግዚአብሔር የምትጠብቁት ጌታ በድንገት ይመጣል። ታሪክን ይቀይራል። ሃሌሉያ ብዙ ጊዜ ተስፋ ስንቆርጥ እግዚአብሔርን መጠራጠር እንጀምራለን። ዋቃዩ መሙጀልቀም ይሄን አምላክ እንጠራጠርና ከነሸኩ ጀልቀም ከራሳችን መንገድ መሄድ እንጀምራለን። አራሄን ሁሌም ጀልቀም አንድ ጊዜ አብርሃም እንደዛ ሆነ። እግዚአብሔር እኔ እንደ ምድር አሸዋ እንደ ሰማይ ኮከብ አበዛለሁ ብሎ ተስፋ ሰጠው። ያን ትደምሻለ እንድቱሬን ዋቂ አካን ሲዶልቻ አክልስ ማሰከን ሲየደሳ ብዙ ቃል ተናገረው። ዋቂ ጀጭኸው ወዱ ፊት ለፊት ነገረው። ፉል ዱራቲቲን ምንም ጥርጥር የሌለው ተስፋ ይዞ ጀትዱም ሸኪ ተቆለንከም ኸዋቅ ለፋፍ ጉባው መኸን ቀበቴ ነገሩ ሰገየ። ወንቲ ሳንጀዳን ካንቱ ቢራቱ ሳራ መውለድ አልቻለችም። ሳራን ዳሉን ደንዴ እግዚአብሔር ቆየ። ዋቂ ለንቱር አብርሃም ወደ መጠራጠር መጣ። አብርሃም ዋንካ ሸኩ ጀልቀም ለምን ይሄ ነገር አይሆንም አለ። ይሰው ዲንቲ ይልባን ካማ ፊንታ ሳራ አንድ ዘዴ ዘየደች። ሳራን ሞዱ ባያርቶኪያ አንዳንድ ጊዜ ሲቸግረን አመቻምቸን የእግዚአብሔር ነገር አስመስለን የራሳችንን መንገድ እንይዛለን። ዮጋሪ ዮ ወንሱ ቱርተ ጀትሱ ዮቱሩ ዱሞ ጀትዋቀ ፈከስነ ለዳዲ እንደ ዋንዲ ቢቶልች እንዴ አለች አቀንጀ አብርሃም ምናልባት እግዚአብሔር በአጋር በኩል ይባርከን ይሆናልና ዋቂ ከሩመጋሪ ከናን እንዱ አልፈዱ ከንዱ ዳንዳ ወደ አጋር ግባ። ከናፉ ጋር አጋሪሴ እሱም አልተጠራጠረም። ወደ አጋር ገባ። እንለ ጀደት ጀትዲቲ አጋይ እውነት ማስመሰል የሚያውቅ የጨለማው ዓለም ገዢ ሰይጣን ዱቡልቻ ለፈና በተሳሳተ መንገድ እንድንሄድ መንገድ ይቀይስልናል። አራቱ ዶጎንኮራ ክኑዴ ብሉቶች እስማኤልንም ወለዱ። እስማኤል ይላል። ያ ሰው ግን ዛሬም ድረስ በምድሪቷ ላይ ጭንቅ እየሆነ ያለ ሰው ነበረ። አርዳለ ለፍራኮቲ መልሱ እግዚአብሔር ግን በዛ አልባርክም አለ። ዋቂም ወኸራ እስማኤልን ሲነ እኔ የተናገርኩ ከሳራ ማይፀን ሕይወትን አወጣለሁ አለው። አሚን ከሲንጀ ታቱም ቡቱቱታ ነፍተን ከቡቱቱታ ሱሉም ኸሳ ጉዲያ ከኸሳ ባሳ ስለዛ ተስፋ ስትቆርጡ የራሳችሁን መንገድ ሳታመቻምቹ ዛሬ ኢየሱስ መጥቷል። አሜን። ዛሬ መንፈሱ መጥቷል። አሜን። ዛሬ ጸጋው መጥቷል። ዛሬ ብርሃን በመካከል መጥቷል። አሜን። ኢየሱስ ጌታ ነው። ስለዚህ ጌታ ክብር አምጡ ወገኖች። የተናገረን ነገር ብቻ ነው የሚያደርገው። ዋቂ ጀትሲንጀ አዶላ ቢቆም ነው ሲቦም በተለያየ መንገድ አትሞክር። ካራከታዲ ነው
ማግባት ፈልጋችሁ ijoolleen dhiiraatu fuudh feetanii ምን እንደምታገቡ ግራ ተጋብታችሁ ተቀመጣችሁ waan fuutanii adabda ዛሬ እግዚአብሔር በሴቶች ላይ ሞገስን ይጨምራል በወንዶች ላይ ሞገስን ይጨምራል ማየት ትጀምራላችሁ መጋባት ትጀምራላችሁ መውለድ ያቃታችሁ ሰው ብዙ ሰዎች isawarri uftannitti ማይሆናቸው ፍሬ መስጠት ያልቻለ isaabii keessanii namachi ዛሬ እግዚአብሔር ይመጣል ማኅፀናችሁ ይከፈታል እንዳትፋላችሁ ትስማላችሁ ይሄን ያለው እግዚአብሔር ነውና እሱ ይችላል እኔ ኤልሻዳይ ነኝና በፊት አብርሃም አልሻዳይዳ ነዱር ደደቢ ካንተ የሚጠበቀው በእግዚአብሔር ፊት መመላለስ ወሲስራ ገወተው ቋት መርዶክ ያስፈካ አብርሃም ፉል ዋቀዱ ደንተ ካንተ የሚጠበቀው ብርቱ ጸሎት ነው ወሲስራ ኤጋን ከዳጃጃምዱ ካንተ የሚጠበቀው ሳትናወጥ እግዚአብሔርን መጠበቅ ነው ወሲስራ ኤጋን አዶን ጭራ በሚዋቀ ኤጋን ሌላውን ሁሉ እሱ ይጨርሳል ዋንካ ሃሌሉያ ኢየሱስ ጌታ ነው አንዳንድ ጊዜ እግዚአብሔር መልሱን ይዞ ሲመጣ ዮጋሪ ዋቂቱ ረኮቴ ነፍደቢ ከመተ ያዱፉ የጸለይንበትን ብዙ ዓመት ያለቀስንበትን ነገር ይዞ ሲመጣ ወለዱ ዋሊት ቦን ሃዮን ሩፊዱ አናምንም ኑዱ ገፈን ስለዛ ነገሩን ሳንቀበል እናልፋለን ከናፉ ዋን ከፈረዱ ገፈትን ይፈተን ፉላቲኑ ደባር አንድ ጊዜ እንዲሆነ ዮተፈከለተ ሐዋርያቶች ወዲ ጉያምቶት ጴጥሮስ ታስሮ ነበርና ጴጥሮን ዳመቱሬ ይጸልዩ ነበር ወደዱ ማንይቲ ሱኒ ከሰዋ እንዲፈታ የሚጸልየው ጴጥሮስ ሳይታረድ እንዲፈታ ነው አዶኒ ቀለምነ አዩ ጋፈሲነ ቀላዶ ቀለምነ ኪኒባ በሰላም መጥቶ ከነሱ ጋር እንዲቀላቀል ይጸልያል አላጋም ፈወር ወይ መኸበባ እነሱ በር ዘግቶ እየጸለዩ ወሪም መዱ በልበሊሳኒ ከሚት ሱኒ ጩፈነ ኤልሻዳይ የሆነው ጌታ ወረደና ጴጥሮስን ከእስር ቤት አወጣ ዋቂ አቦ መጨ ከዋንጩ ደንዳው አሜን ኢየሱስ ጌታ እሱም እየተራመደ ወደ እነሱ መጣ ኢንለንዱ ቡታላ ዱፈ በልበል በር አንኳኳ በልበል ሮዳ የምትባል መጣችና በር ከፍታ ጴጥሮስን ስታይ ዘጋችበትና ሮዳ ተመለሰ በበታይ ለዶ በልበል ባንጀለ ተከፍተ ባንከ አመለስ ሸኪተ ጩፍተ ቡታል ጴጥሮስ መጣ እኮ አለ ጴጥሮስ ቤት ለዱፈ እሱ አይደለም መላእክት ይሆናል እሱ መቼ የት መጣ ለኪሳኒቲ መለከታው ደንደቲ ገደ ግን ስለምን እየጸለዩ ነው አመመረኑ አከደች ስለሱ መምጣት ነው መጣው እንኳን አላመኑ ወሪንዱ ገፈ አንዳንዶች ባለማመን ተስፋቸው የዘገያል ዮጋሪ ከዱገፈ ጨቢት ነው ዲወራለ ቱርተ ዛሬ እመንና ተስፋን ተቀበል ኢየሱስ ጌታ ነው ኢየሱስ ጌታ ነው ተስፋውን የሰጠ የታመነ ነው ዛሬ ብዙ እናገር ነበር ቅዳሜ ነው የቅዳሜ ቃል አጭር ስለሆነ አሁን ወደ ማጠቃለያው እመጣለሁ በድንገት የምትጠብቁት ጌታ በድንገት ይመጣል አሜን ተስፋ አድርጎ የመጣ አሁን በዚህ ሰዓት ተስፋውን ይቀበላል ማመን ካንተ ይጠበቃል ይሰጡ ይወርድብሃል የበሽታ ቀንበር በኢየሱስ ስም ይሰበርብሃል ዘመን በዘጋ ዛሬ ሁሉም ነገር በሮች ይከፋፈታል የብረት በር እንኳን አውቀው ይከፈታል ሃሌሉያ ኢየሱስ ጌታ ነው እግዚአብሔርን በተስፋ ጠብቁ እሱ ይመጣል ኢየሱስ ጌታ በዚህ ቃል መጥቷል ከቃል በኋላ እግዚአብሔር በኃይልና በስልጣኑ ይገለጣል እንጸልያለን ብዙ ሰዎች ዛሬ ተስፋቸውን ይቀበላሉ